ጉድጓድ ቆፍረው የክርስቶስ መስቀል እንዲቀበር አደረጉ። ስለዚህ የክርስቶስ መስቀል ለ300 ዓመታት ያህል ትቢያ እየተደፋበት ቆሻሻ እየተደፋበት ኖረ ይላል ታሪኩ። ከዛን እግዚአብሔር ክብር ምስጋና ይግባውና እሌኒ የምትባል ንግሥት የአፄ ቆስጠንጢኖስ ልጇ ማለት ነው ቆስጠንጢኖስ በነገሰበት ሰዓት ማለት ነው ስለ ክርስቶስ መስቀል ተናግረው ስለነበረ ልጇ በነገሰበት ሰዓት ስለዚህ ነገር አስረዳቸው። በ332 ዓመተ ምህረት እሌኒ ንግሥት ወደ ኢየሩሳሌም አቀናች ይላል። ኢየሩሳሌም ከሄደች በኋላ መስቀል የተቀበረበትን ይነግሯት ዘንድ ጠየቀች። አባቶችንም ጠይቅ ይነግሯል። ታሪክን መጠይቅ ከአባቶች ነውና በከተማ የሚኖር አንድ ትልቅ ሰው ኪራኮስ የሚባል ሰው ነበርና ስለዚህ ነገረችው፣ ጠየቀችው። የክርስቶስ መስቀል ቤት እንዳለ ስትጠይቀው ታላላቅ ተራራዎች አሉ፣ ከሶስቱ ተራራዎች ባንዱ ነው፣ ከዛ ውጭ ግን አላውቅም ማለት። በዚህ ሰዓት ዛሬ የተሰበሰብንበት ዋናው ዓላማው መስከረም 16 ቀን ደመራ እንደምታዩት ደመራው ተደምሮ ካህናቱ ጸሎቱን ካደረሱ በኋላ ስርዓቱ ከደረሰ በኋላ ደመራው ላይ ባርከው ዕጣኑ ሲጨምሩት ዕጣኑ ወደ ላይ ሰገደና የክርስቶስ መስቀል ወዳለበት ምልክት ሰጣት። እስኪ ልበሉ ምዕመናን፣ እስኪ ምልክት ሰጣት። ስለዚህ ምን ይባላል? እየዋለ ምልክቱን ማለት ነው። ስለዚህ በዚህ መልኩ ምዕመናን ባጭሩ ሳሳጠርላችሁ መስከረም 16 ቀን ቁፋሮው ተጀምሮ ለ7 ወር ያህል ከቆየ በኋላ መጋቢት 10 ቀን የክርስቶስ መስቀል ተቆፍሮ ወጣ ይላል። ወጣ። ከዛ እንዳልኳችሁ መስቀሉ ከወጣ በኋላ እንዳልኳችሁ ሁለት ወንበዴዎችም ከክርስቶስ ጋር አብረው ተሰቅለው ስለነበረ መስቀሉ ከተገኘ በኋላ ስለዚህ ለመለየት ተቸገሩና ስለዚህ የእነዚያን የሁለት ወንበዴዎች መስቀል ሙታን ላይ ሲያስቀምጡ ሙታ አያነሳም፣ ለምጻም አያነሳም፣ ዕውር አያበራም። የክርስቶስ መስቀል ግን የሚገርማችሁ ላይ ሙታን ላይ ሲያስቀምጡት ሙታን ተነሳ፣ ዕውራን በሩ፣ ሽባዎች ተተረተሩ፣ አንካሳዎች ዳኑ፣ ዓለም በሙሉ ዳነ። የክርስቶስ መስቀል እንደ ብርሃን አበራ። ስለዚህ በዚያን ሰዓት ያሉ ክርስቲያኖች አራቱም ሀገሮች ማለት ነው የክርስቶስን መስቀል ተከፋፍለው ከአራት ተከፋፈሉ። ስለዚህ ግማሹ የቀኝ ጎኑ ግማደ መስቀል ማለት ነው ለአፍሪካ ነበር የደረሰውና አፍሪካ ደግሞ እንዳልኳቸው የክርስቶስ መስቀል በግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ይገኝ ስለነበረ ከዕለታት አንድ ቀን ማለት ነው በግብፅ ኮፕቲክ ኦርቶዶክስ ላይ ችግር ገጠማቸውና መከራ ገጠማቸውና የኢትዮጵያው ንጉሥ ማለት ነው ለግብፃውያን ክርስቲያኖች እርዳታ አደረገላቸው። እርዳታ ሲያደርግላቸው ለኢትዮጵያ ንጉሥ ምን ላድርግልህ ብሎ ጥያቄ ሲጠይቅ ከዛን ምን አደረጉ? ግብፃውያን ወርቅና እንቁ አልማዝ አዘጋጅተው በግመል ጭነው ለኢትዮጵያ እጅ መንሻ ላኩ። ምን አለ የኢትዮጵያ ንጉሥ በዘመኑ የነበረው ክብር ምስጋና ይግባውና እኔ ወርቅ አልፈልግም፣ እኔ አልማዝ አልፈልግም፣ እንቁ አልፈልግም፣ እኔ የምፈልገው የክርስቶስ መስቀል ነው። በሀገሬ በኢትዮጵያ ጦርነት እንዳይኖር፣ ረሃብ እንዳይኖር፣ ቸነፈርና በሽታ እንዳይኖር የክርስቶስ መስቀል እፈልጋለሁ አለ። እስኪ ልበሉ ምዕመናን፣ በእውነት ክብር ምስጋና ይግባው። ይህንን ጠየቅን ምናል በዳግማዊ አፄ ዳዊት የክርስቶስ መስቀል ከግብፅ ወደ ኢትዮጵያ መጣ። ከዛን ሲመጣ ቀይ ባህር ላይ ሰናር ላይ አረፈ። ስለዚህ ከዛም በዛ ከቆየ በኋላ በድጋሜ ደግሞ በአፄ ዘርዓ ያዕቆብ ማለት ነው። ስለዚህ በሱ ደግሞ በሁለተኛ ወደ ኢትዮጵያ ገባ። መስቀል ወደ ኢትዮጵያ የገባው መስከረም 21 ቀን ነው። በኢትዮጵያ ከገባ በኋላም ደግሞ ወደ ግሸን ደብረ ከርቤ ደግሞ ሄደው ደግሞ መስከረም 21 ቀን ነው። እስኪ ልበላችሁ እግዚአብሔርና መስቀል ነው። ስለዚህ መስቀሉ በኢትዮጵያ ከመጣ በኋላ በተለያዩ በመላ ኢትዮጵያ በመናገሻ በደብረ ብርሃን፣ ባንኮበር፣ በሌሎችም በሰሜንም በደቡብም በአራቱም አቅጣጫ እየተዘዋወሩ መስቀል ሲዞሩ አንብር መስቀሌ በዲበ መስቀሌ መስቀሌም በመስቀልኛ ቦታ ላይ አስቀምጥ አሳርፍ ይላልና ስለዚህ ከዛም በኋላ ልክ ደብረ ብርሃን ላይ ሲደርስ ብርሃን ወረደ፣ ደብረ ብርሃን ተባለ። መስቀል መስቀል ነው ያጼ ዘርዓ ያዕቆብ። ስለዚህ መስቀሉ በረከት ወረደብን ማለት ነው። ስለዚህ ምዕመናን ባጭሩ የክርስቶስ መስቀል በኢትዮጵያ ይገኛል። ምዕመናን ብቸኛ
የክርስቶስ መስቀል ያለው ኢትዮጵያ ነው። ታቦተ ጽዮን ያለችው ኢትዮጵያ ነው። ታቦተ ጽዮንን ይዘን መስቀሉን ይዘን ምእመናን ለምንድን ነው የምንለያየው? ለምንድን ነው የምንጣላው? ለምንድን ነው ከፍቅር ከኛ ለምንድን ነው የራቀው? ስለዚህ በዚህ መልኩ ምእመናን ይሄ ነውና ታሪኩ በደንብ ልብላችሁ አመስግኑ። ሰዓቱ ስለመሸ ማለት ነው። ሌላው ደመራ ማለት ምእመናን መሰባሰብ ማለት ነው። ተመልከት አሁን የሁሉ ህዝብ ማለት ነው ከእያንዳንዱ ቤት ተሰበሰበ። ስለዚህ ደመራ ማለት መሰባሰብ ማለት ነው። ሌላው መስቀልን ስንመለከት መስቀል ሃይማኖታዊ ነው፣ አገራዊ ነው፣ ዓለም አቀፋዊ ነው፣ ብሔራዊ ነው። በማይዳሰሱ ቅርሶች በዓለም በዩኔስኮ የተመዘገበ የእኛ የኢትዮጵያን ብቻ ሳይሆን ዓለም በሙሉ ሀብቴና ንብረቴ ቅርሴ ነው ብሎ ዓለም በሙሉ ያለቅሳል። አመስግኑ በእውነት እግዚአብሔር ይመስገን በደንብ ነው ብላችሁ። ስለዚህ ምእመናን የመስቀል ማለት የተጣሉ የሚታረቁበት፣ ምእመናን የታመሙ ሰዎች የሚድኑበት፣ ሰላም ያጡ ሰዎች ሰላም የሚያገኙበት፣ በረከት የሚያገኙበት ነውና ይህን የመስቀልን በዓል ስናከብር ምእመናን በሰላም ማክበር አለብን፣ በፍቅር ማክበር አለብን፣ በአንድነት ማክበር አለብን። ከድሆች ጋር አብረን መብላት አለብን፣ ከድሆች ጋር መጠጣት አለብን። ለሌላቸው ሰዎች መርዳት ያስፈልጋልና ምእመናን ይህንን እንድታደርጉ በእግዚአብሔር ስም እንጠይቃለን። ሌላው ምእመናን መስቀል ከዚህ ከወጣችሁ በኋላ ወደ ቤታችሁ ስትገቡ የመስቀል በዓል ሲከበር በሙዚቃ አይከበርም፣ በዘፈን አይከበርም፣ በመዝሙር ነው እንደተጀመረ መጨረስ አለበትና እልል ብላችሁ እግዚአብሔር እናመስግን። አንድ ላይ ሰላምን በሉ ያደርግ ዘንድ ጥልን በመስቀሉ ምን አለ እልል ብላችሁ አመስግኑ። ያስተማረን ማን ነው? የመከረን ማን ነው? የገሰጸን ማን ነው? ይበቃናል።